ግቢ ውስጥ ያሉት ሰዎች እንኳን ሲመታኝ እንዴት ዝም ይላሉ? አንቺ ቆሻሻ አንቺ ባለጌ! አንቺ ውሻ! አንቺ ቆሻሻ! አንቺም ሰው ነሽ! አብርሽ እባክህ ተወኝ! አንቺም ሰው ነሽ ነው? እባክህ አብርሽ! አንተ አልገባህም፣ አልተረዳኸኝም አብርሽ! እባክህ አንቺ ቆሻሻ! በእናትህ ተወኝ አብርሽ! በእናትህ እባክህ! እባክህ አብርሽ! አንቺ ቆሻሻ! አንቺም ሰው ነሽ! እኔ ልትሸውይ ትሞክራለሽ? ኧረ በእናትህ አብርሽ እያሳመምከኝ ነው! ሰምኛለሽ? ያከሰርሽኝን 10 ሺህ ብር ከየትም አባሽ ወልደሽ ታመጪዋለሽ። ቆሻሻ! እንዴ እኔ ከየት አመጣዋለሁኝ? ሲጀመር አንቺ ገንዘብ ሳትቀበይ ለምን ወጣሽለት? እኔ ሁሌም እንደዚህ ነው የማደርገው አብርሽ። ከመውጣቴ በፊት ማን ያምኑ ገንዘብ ይሰጠኛል? እና እንደ ቀልድ 10 ሺህ ብር ሳይሰጠኝ ሄደ እያልሽ ነው? አብርሽ እባክህ ማንኛው ምንድን ነው? እባክህ ዝም በይ! አንቺ ቆሻሻ! አንቺ ጋኒ! ዝም በይ! ወይዬ ማሂዬ እናቴ አብርሽ እያለህልኝ እኔ ባል አለሁልሽ የኔ ፍቅር። አንቺ እንዴት ነሽ? አለሁልህ። ንፍቅ ስትለኝ እኮ ነው የደወልኩልህ። ምን ነው ባልሽ የለም እንዴ? የለም። እንዴት ነው ታዲያ? እንዴ ብሩን ላኪልኛ። አብርሽዬ ትንሽ ታገሰኝ እሺ? ማሂ በጣም ያስፈልገኛል። እሺ ልካለሁ። አሁን ግን የደወልኩልህ በጣም ስለፈለኩክ እንድንገናኝ ነው። ምን ነው ችግር አለ እንዴ? አዎ። እሺ ታዲያ እንዴ ቤት ነያ። እሺ። ምንድነው እሺ? ቆይ ሰውየው ባህሪው ምንም ይጨበጥልኝ አልቻለም። ምን ነው? ምን ተፈጠረ? እንዴ በጣም እኮ እየደበደበኝ ነው። እንዴ የመታሽ? ዱላው መቋቋም አልቻልኩም። አይዞሽ ማሂ። በቃ አይዞሽ ብቻ ነው የምትለኝ? እና ምን ልበል? ሄጄ አልገጥመው። ያንቺ እኮ ህጋዊ ባል ነው። እና ህጋዊ ባል ቢሆንስ ማን ይደብድበኝ ያለው? ማሂ እሺ ምን አድርግ ነው የምትይኝ? አብርሽ እዚህ ነገር ውስጥ አብረን የገባ ነው። አውቃለሁ። ይህን ሰውዬ ንብረት ስላለው ብቻ አደፋፍረቅ እንዳገባ ያረከኝ አንተ ነህ። እሱንም ገንዘቡን ተከፈይና ትፈችዋለሽ። ከዛ እኔና አንቺ ሰላማዊ ኑሮ እንኖራለን ብለህ የመከርከኝ አንተ ነህ። የማውቀው ነገር ለምን ነው ደግመሽ የምትነግሪኝ? አብርሽ አሁን ላይ የሚያስፈልገንን ያህል ገንዘብ እጄ ላይ አለ። ስለዚህ እሱን ፈትቼ ካንተ ጋር የምኖርበት ጊዜ ነው። አትቸኩይ። ገና እኮ በሚሊዮን የሚቆጠር ገንዘብ በእጅሽ እስኪገባ ድረስ መታገስ አለብሽ። እስከ መቼ? እስክትወልጂለት። ምን? አብርሽ ፍቅረኛህ እኮ ነኝ። ምን አገናኘው? እንዴት ከሌላ ወንድ ልጅ ትለኛለህ? እኔ ካልደበረኝ አንቺ ምን አገባሽ? ይኸውልሽ ዝም ብለሽ ውለጂ፣ ከዛ በኋላ ያለውን ንብረት እኩል ትካፈያለሽ። አብርሽ ግን የምርህን ነው? ያልኩሽን አድርጊሽ። አሁን ቀጠሮ አለኝ። እንዴ አብርሽ አንቺ ምን እየሰራሽ ነው እዚህ? ሁለተኛ ሳሎን እንዳትገቢ አላልኩሽም? አብርሽ ሁሌ እንደ እስረኛ መኝታ ቤት ውስጥ መታፈን ሰለቸኝ። ኧረ ሰለቸሽ? ትሰሚኛለሽ? ወደድሽም ጠላሽም ያንቺ ቦታ እዛ መኝታ ቤት ነው። ተግባባን? አብርሽ ከክፍለ ሀገር እኮ ስታመጣን አረብ ሀገር እንደምትወስደኝ ነበር የተስማማነው። እዚህ አምጥተህ በሴተኛ አዳሪነት እንደምትጫወትብኝ ባውቅ ኖሮ ብታውቂ ምን ታረጊ ነበር? አልመጣም ነበር። ከዛሽ እከካም እናትሽ ጋር ያከክሽ ለመኖር እድሜ ለኔ በይሺ። እዚህ አምጥቼ እከክሽን አራገፍኩልሽ። እናቴን አታንሳት አብርሽ። ቆይ ሲጀመር አንቺ እኔን ከመቼ ጀምሮ እንደዚህ በድፍረት ማውራት የጀመርሽው? እባክህ ስራውም ያንተም ዱላ ሰልችቶኛል። ተወይም በቃ። ምን ማለት ነው ተወይ ማለት? ቆይ ምን ጎደለብሽ? እኔ ምን አረኩሽ? ያማረሽን ትበያለሽ፣ እየፈለግሽውን ትለብሻለሽ። ከዚህ በላይ ታዲያ ምን ፈልግሽ? ገላይን ሸጪ በማመጣው ገንዘብ ነው። እሺ አሁን
ቀጥ ወደ ክፍልሽ። ሲቀጥል ደግሞ እዚህ ሳሎን ድጋሚ እንዳላይሽ ነው ወይስ እንደ በፊቱ ክፍልሽ ውስጥ ልቆልፍብሽ እንዳትለኝ እባክህ። ጥሩ። ስለዚህ ቀጥ ወደ ክፍልሽ። ቀጥ እኮ ነው የምልሽ። ምን አባቷን ቀርፋፋታል? እንዴት አባቷን ይጥገበችው? እጅና አምሮሽ ቆይ አቅምስሻል። ዴማን ምን ነው? ማን ሸምታለችው? ገና አይደለሁም። ምን ተፈጥሮ ነው? ነይ እስኪ ወደ ቤት ነይ ግቢ እናወራ። ነይ ማይ፣ አንቺ ማይ ምንድን ነው? እስኪ በፈጠረሽ አስረጂ። ተወኝ እባክህ፣ ኩታ ሰርቻለሁ። ቆይ ምንድን ነው የተፈጠረው? እስኪ ተረጋግተሽ አስረጂ። ይሄ ቁርበት ሽማግሌ እኔ ላይ ነው እንደዚህ የሚሆነው? እሺ ምንድን ነው? ተጨነቅኩብሽ እኮ። እስኪ ተረጋግተሽ አስረጂኝ። ተጫወተብኝ እኮ ነው የምልህ ሰውዬው። የቱ ሰውዬ? አብሽ ደግሞ ብርሃኑ ነው። ብርሃኑ እንዴ? ያንቺ ባል ብርሃኑ? አዎ ይሄ ውሻ። ቆይ ምን አደርጎሽ ነው? ከቤቱ አባረረኝ ነው የምልህ። ምን አባረረኝ ስትይ? አባረረኝ ነዋ። በቃ ደግሜ ሁለተኛ ላይሽ አልፈልግም ብሎ አባረረኝ። እንደ ቆሻሻ ዕቃ ከተጠቀመብኝ በኋላ አሽቀንጥሮ ነው የጣለኝ። እንዴ ለምን? ቆይ አንቺ እንዴት ዝም ብለሽ ወጣሽለት? እና ምን ማድረግ ነበረብኝ? አልወጣም አትይም እንዴ? ቤትሽ እኮ ነው፣ መብት አለሽ አይደል እንዴ? ገና ካገባሁት 2 ወር ያልሞላኝን ሴትዮ ምን አይነት መብት ይኖራታል ብለን የምታስበው? አይ ተሳስተሻል፣ ልክ አልሰራሽም። እንግዲህ ምን ላድርግ? እሺ ምን ላድርግ ትይኛለሽ እንዴ ደግሞ? አሁን ምን ላድርግ? ለማንኛውም ታዲያው ምን ለማድረግ አሰብሽ? እንደምታየው ብጣሽ ጨርቅ እንኳን ሳሊዝ እንደወጣ ነው ያደረገኝ። ታዲያ ምን ችግር አለው? በአካውንትሽ ለጥ ያለውን ብር ይዘሽ ነው የወጣሽው። አካውንቱማ የጋራ እኮ ነው፣ ብቻዬን መንቀሳቀስ አልችልም። ማለት እና ምንም ብር የለሽም? 5 ሳንቲም የለኝም። እንዴ ይሄ እንዴት ሊሆን ይችላል? ግን በቃ ሁሉ ነገር እንኳን ቢቀር አንተ አለልኝ ብዬ አንተ ጋር መጥቻለሁ። እኔ ራሴ ምን አለኝ? ፍቅር ነዋ፣ ፍቅር አለን። እንዴ ፍቅር ዳቦ ይሆናል እንዴ? አባቴ አትጨነቅ፣ እንሰራለና። ምን ችግር አለ? በይ እንደዛ ንቀል አይመችኝ። ነው እንጂ ነገርሽ እንጂ ነውጂ አንቺ ወደ ለዛ ብዬሻለሁ። እይ ካንቺ ጋር ምን አይነት ቀልድ ነው? አብረሽ ምን ሆነሃል? አሁኑን ሂጂና ይቅርታ ጠይቂው። ማንን? ብርሃኑን እንዳይሆን። አዎ ባልሽን ብርሃኑን። ያመሃል እንዴ? ነገርኩሽ፣ እየመከርኩሽ አይደለም እያዘዝኩሽ ነው። አንተ ትንሽ አይሰማህም? ከሀገሬ በአንተ ትእዛዝ ሁሉን ነገር ትቼ ወጣው። በአንተ ትእዛዝ የማላውቀውን ሰው አገባው። አሁን ደግሞ ከቤት ውሻ አድርጎ ያስወጣኝን ሰው ይቅርታ እንድልህ ትፈልጋለህ? ሌላ አማራጭ አለሽ? ይሄ አንቺ የምትገፊው ህይወት እኮ ስንት ሴቶች የሚመኙት ህይወት ነው። ከሽማግሌ ጋር እየተጋደምኩ የማገኘውን ገንዘብ በአፍንጫዬ ይውጣ። ይኸውልሽ ለሁለታችንም ህይወት መሳካት ስትይ ቆም ብለሽ አስቢበት። እኔ በቅቶኛል። እዚሁ ከአንተ ጋር ደፋ ቀና እያልኩ ብኖር ይሻለኛል። እኔ አንቺን የሚያስተዳድር ምንም አይነት ገቢ የለኝም። ስራ ፈልግልኝ፣ እሰራለሁ። ግን እርግጠኛ ነሽ? በደንብ። ምንድን ነው? ልብሶችሽ ናቸው፣ የስራ ልብሶችሽ። ስራ አገኘህልኝ እንዴ? አዎ። በዚህ ፍጥነት? መስከረም፣ አንቺ መስከረም። አቤት። ነይ ተወቂያት፣ ነይ ተወቂያት። ምን ትገተሪያለሽ? አዲሷ የስራ ባልደረባሽ ነች። እዚህ ቤት ሌላ ሴት? አላውቅም ነበረ ካንተ ሌላ እዚህ ቤት ሴት እንደሚኖር። አሁን አወቅሻ? ነይ ስለ ስራው አንዳንድ ነገር አሳያት። አትገተሪ፣ ነይ። ነበርበት ሄሎ ናት። ዛሬ የምትጀምር አዲስ ልጅ አለች። እሺ ቦስ፣ ምን ልታዘዝ? አዲስና ያልተበላበት ስፓት አዘጋጁላት። ታዛዥ ነኝ አለቃ። በተረፈ አዲስ ስለሆነች ምናልባት ትንሽ ልታስቸግር ትችላለች። ስለዚህ የትም እንዳትሄድ በደንብ አድርጋችሁ ተከተሏት። እሺ፣ ኧረ አያሳስብም። በጣም ጥሩ። ቆይ አልገባኝም። ካልጠፋ ስራ ይሄንን ስራ ለመስራት ለምን መረጥሽው? ምን ነው ስራው መጥፎ ስራ ነው እንዴ? ማለት አብርሽ ስለ ስራው ምንም ነገር አልነገረሽ?
አዎ ምንም የነገረኝ ነገር የለም። ቆይ እሺ አብርሽ ስለሚሰራው ስራ ምንም ነገር አታውቂም? ያው ደላላ አይደል? ኦኬ አብርሽን አታውቂው ማለት ነው። ቆይ አንቺ ግን ለአብርሽ ምን ሆነሽ? እኔ እንጃ። እኔ ራሱ ለሱ ምን እንደሆንኩኝ በቅጡ እንኳን አላውቅም። እንዴ እየቀለድሽ ነው? አይደለም የምሬን ነው። መጀመሪያ ሲያመጣኝ ከክፍለ ሀገር ፍቅረኛው ነበርኩ። ምን ፍቅረኛ? ነው ግን እሱ ቆይቶ ማለት እኔስ እኮ በኔ ላይ አሁን ደግሞ እቃው ነኝ እንደፈለገ የሚጫወትብኝ ደስ ሲል የሚፈልገውን ነገር የሚያሰራኝ እንደፈለገ የሚያንቀሳቅሰኝ አሻንጉሊቱ ነኝ። ቆይ ምንድነው የሚያሰራሽ? ሴተኛ ዳሪ። ምን አብርሽ ማለት እኮ የኔ አብርሽ? ብዙ አትገረሚ። አንቺንም ለዚሁ ስራ ነው ያዘጋጀሽ። ቆይ ምን እያልሽ ነው ያለሽው? መጣ እየጠበኩ ነው። ምንድነው? እንዴት ብትደፍረኝ ነው እባክህ በእኔ ለሌላ ሴት የደረብከው? እቺ ማትረባ ነገረችሽ? ወይኔ ለዚህ ብዬ እኮ ነው ከሰው ጋር ማላገናኛት። እሺ እሱን ተው። እንዴት ብትንቀኝ ነው እኔን እዚህ የረከሰ ስራ ውስጥ ልታሰራኝ የፈለግከው? ነይ ቤት ገብተን እናወራ። ለምንድን ነው ቤት የምንገባው? ቡድን ሰው እንዳይሰማብህ ነው? ለአንቺ ክብር ስል ነው። ደግሞ ስማ፣ አንድን ሴት ቤት ውስጥ አግተህ የማትፈልገውን ጸያፍ ስራ እያሰራ ገንዘብ መቀበል ወንጀል መሆኑን ታውቃለህ? ይኸውልሽ ወንጀል የሚሆነው በድህነት ስታክ እንድትኖር ብተዋት ነበር። አሁን ግን እንደ ልቧ እየበላሽ። የራሱ ጉዳይ። አሁን ምን አይነት ሰው እንደሆንክ በደንብ ተገልጾልኛል። ከዚህ በኋላ እዚህ ምንም ቆይበት ምንም ምክንያት የለም። ወደ ሀገር ይሸኘኝ። ይኸውልሽ ዛሬ ማታ ስራ የምትጀምሪበት ቀን ግቢና ተዘጋጅ። ቆይ እንደዚህ አይነት ድፍረት ከየት ነው ያመጣው? ግቢ። ጭራሽ ልትቆጣም ያምርሃል እንዴ? ግቢው ልቀቀኝ እባክህ። ቆይ ራሱ እንደማን ነው የሚያስበው? እኔ ወድጄ ይመስልሻል እንዴ እስረኛ የሆንኩትኝ? አብርሽ ማለት እኮ መንግስት ነው። መንግስት ነው ማለት ምን ማለት ነው? እሱ ማን ስለሆነ ነው? አብርሽን አላወቅሽው? እሱ ሰይጣን ነው። ባህሩን እንደ ሰስት ነው የሚቀያይረው። ግቢ ውስጥ ያሉት ሰዎች እንኳን ሲመታኝ እንዴት ዝም ይላሉ? እሱን እኮ ነው የምልሽ። አብርሽን እንኳን ግቢ ውስጥ ያለ ሰው ይቅርና ሰፈር ውስጥ ከሰፈሩ ውጪ እንኳን ማንም ሰው ቀና ብሎ የሚያዩ ሰው አይደለም። ማለት ለምን? ምክንያቱም አብርሽ የታወቀ ካቦ ነው። ካቦ ምንድነው? ካቦ ማለት አዛዥ፣ አለቃ ማለት ነው። በጣም ብዙ ሰፈሮች ላይ እየተፈራ ነው። በሱ ስር ብዙ ሴቶች አሉ። በሴተኛ ዳሪነት በተለያየ አካባቢ ነው የሚያሰራቸው። ቆይ ሳትፈልጉ የምትሰሩ ከሆነ ለምን አታመልጡ እንዴ? ወዴት? አንችልም። አብርሽ የሌለበት አካባቢና ሰፈር የለም። እሱን አሳይሻለሁ። ማህዬ መጥፎ ነገር ለማድረግም ሆነ ለማምለጥ እንዳትሞክሪ። ፖሊሶቹ ሁሉ የሱ ናቸው። ታዩ እኔ አውቃለሁ ምን እንደማደርግ። እህቴ እኔ የሚሰማኝን ከደረሰብኝ አንጻር ነው የምነግርሽ። ሁሉንም ለኔ ታይልኝ። አንድ ፍሬሽ ጓደኛችን ነበረች። ከዚያ መልጣ ሄዳ ለፖሊሶች ነው ያመለከተችው። ፖሊሶቹ መልሰው ለአብርሽ ደውለውለት መልሰው አስረከቧት። አሁን እልህ ላይ ነኝ። ምንም ብትኝ አታስቆሚኝም። ይልቅ አንቺም ለነጻነት ተዘጋጂ። አንቺንም አድንሻለሁ። ሄሎ ኢንስፔክተር። ሄሎ አብርሽ፣ እንዴት አደርክ? አለው። ምን ነው በጠዋቱ? አንድ ያንተ ልጅ እዚህ እኛ ጋር መታ ትገኛለች። ማን የምትባል? ማን ነበር ስምሽ? እኔት ማደር ነው። ለምን መጣች? ያው እንደተለመደው ክስ ነው። እንዳትለቋት። መጣውኝ። ፈጠን በልና ውሰድልን አብርሽ እባክህ። እሺ መጣው። ቹሻ ቆሻሻ ሰራልሻለሁ። አንቺ ቆሻሻ፣ አንቺ ባለጌ! አንቺ ውሻ፣ እኔ ማን እንደሆንኩ ታውቂያለሽ? አብርሃም ነኝ እኮ። እሺ የትም ብትሄጂ የኔ ግዛት እንደሆነ ወቂ። እሺ አንቺ ቆሻሻ ባለጌ ነህ። አምኜ ወድጄ ስለቀረብኩ ይሄን ነው የምትመልስልኝ? ዝም በይ አንቺ። ማን የሚሉሽ የነጻነት ታጋይ ሆነሽ ነው ሌሎቹን የምታሳጫቸው? አንቺ እኮ አንድ ሽማግሌ መጫወቻ አሻንጉሊት ነሽ።
ተወኝ፣ ከህይወት ይውጣልኝ። ትሰሚያለሽ? ከዚህ በኋላ ከኔ ትእዛዝ ውጪ ውልፍት እላለሁ ብትይ ደምሽን ነው የምጠጣው። እባክህ ተወኝ። ስራ በሰጠውሽ ማረፊያ በሆንኩሽ ለእኔ ፖሊስ ቆሻሻ። ነግሬሽ ነበር እኮ ማይ። ወይ እሰራለታለሁ፣ መጨረሻዬ እሰራለታለሁ። ወይኔ መጨረሻዬ፣ ወይኔ ማይ፣ ወይኔ 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 ማይ፣ ወይኔ 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 መጨረሻዬ ማይ ሰውየው አውሬ ነው። በዚህ 3 ዓመት ውስጥ ራሱ ምን አይነት መከራ እንዳሳለፍኩኝ እኔና ፈጣሪ ብቻ ነን የምናውቀው። ስለዚህ ብዙ ልትታገዩ አትሞክሪ። እኔማ እጄን አጣምሬ አልቀመጥም። ማይ ምን አይነት ጉልበት እንዳለው አልተረዳሽም አንቺ። በጣም ብዙ ኔትወርክና ብዙ ማፊያ ያለው ሰው ነው። እንደዚህ እንደምታየው አይምሰልሽ። እሺ ቆይ ታዲያ መፍትሄው ምንድን ነው? እሱ ያዘዘውን እያደረጉ በባርነት መኖር ነው? ፈጣሪ ነጻ እስከሚወጣን ድረስ። አዎ በቃ ወሬን ነው ወደ ስራ። በዚህ ሰዓት? ሰዓቱ ላይ ተከዋል። ከምሽቱ 12 ሰዓት ሆኗል። እንደውም አርፍጃለሁ። ስራሽን ማክበርሽ አሪፍ ነው፣ ግን ከመሄድሽ በፊት መኝታ ቤት ፈልግሻል። ለምን? ምን አይነት ጥያቄ ነው? ምንም የማድረግ ፍላጎት የለኝም። ሲጀመር ማን ፍቃድሽን ጠይቅሽ? አብርሽ ተወኝ። አንድ ገላዬ ቆሽሿል። ሰውነቴን ቸርችሬ የማመጣልህ ገንዘብ አንሶ ነው አብሬሽ ካልተኛው የምትለኝ? ይሄን እምቡጥ የሆነ ገላ ሳልዝናናበት ብለቀው በጣም ነው የሚቆጨኝ። ግቢ ወደ መኝታ ቤት አሁን። እኔ ደግሞ ልንገርህ በጣም አስጠልተኸኛል። ቅፍፍ ነው የምትለኝ። ስለዚህ ካንተ ጋር አልተኛም። ምን አባሽ ነው ያልሽው አንቺ? ከየት ያመጣሽው ጥጋብ? የት አባሽ ያመጣሽው ጥጋብ? ነይ ግቢ። አባሽ ያመጣሽው ጥጋብ ነው። ነይ ግቢ። አቤት። ሄሎ ቦስ። እና ማደርን አውቶቡስ ተራ የክፍለ ሀገር መኪና ላይ ልትሳፈር ስትል ያዝናት። ምን ትጠይቀኛለህ ታዲያ? ይዛቻቱና እናማ ምን እናርጋት ልንል ነው ቦስዬ። ትሰማለህ? ከእሷ ጋር መንገድ ላይ ምንም ማተካር አልፈልግም። እኔ ለፖሊሶቹ መክፈል በጣም ነው የሰለችኝ። እሺ አለቃ፣ ያችኛዋ እኮ የዛችኛዋ ልጅ አልፏል። እኔ አሁን የተናገርኩ ያለሁት ስለዚህችኛዋ ነው። እሺ እሺ ቦስ እሺ። ለምንድን ነው የማትወኝ? ለምን ነው ከህይወት የማትወጣው? መልስልኝ። እያናገርኩ ነው። ቁጭ በይ። መጀመሪያ ጥያቄ ይመልስ። መቼ ነው ልትሆኝ ያሰብከው? ቁጭ በይ። ከኔ ከአብርሃም ሸሽተሽ ማምለጥ የምትችይ መስሎሽ ነበር? ቆይ ምን አድርጊ ነው የምትለኝ? የት ልትሄጂ ነበር? ቤተሰቦቼ ጋር ክፍለ ሀገር። ቤተሰቦቼ ናፍቀውኛል እኮ። ማን ፈቅዶልሽ? እንደማትፈቅድልኝ አውቅ ነበር። መረቤ የት ድረስ ሰፊ እንደሆነ አልገባሽም ማለት ነው። አንቺ ለኔ ትንሽ እያሳነሽ፣ የቱንም ያህል ብትሮጪ ከመረቤ ግን አታመልጭ። ቆይ አላሳዝንህም? እኔ ማዝነው ለራሴ ብቻ ነው፣ የማስበውም ስለ ራሴ ነው። እሺ ምን በደልኩ? ሰማሽ? ከዚህ በኋላ እንደዚህ አይነት ተግባር በፈጽሚ ስጋሽን ዘልዝዬ ለአሞራ ነው የምሰጥልሽ። ሂጅ ግቢ። አሁን ታዲያስ ግቢ። አለቃ ላናግርህ ፈልጌ ነበር። ምን ፈለግሽ? ትንሽ ገንዘብ አስፈልጎኝ ነበር። ተባበረኝ። የለኝም። እባክህ አብርሽ፣ ከሀገር ቤት ተደውለው እናቴ በጠና እንደታመመሽ ነገሩኝ እና መታከሚያ ገንዘብ ያስፈልጋታል። አይመለከተኝ።
እባክህ አብርሽ፣ እናቴ ልትሞትብኝ ነው። ለምን ድፍት አትልም? እኔ ያገባኛል። ኧረ በእናትህ አብርሽ፣ ቆይ እናቴ የለህም? ከሴት አልተፈጠርክም? ዞር በይ ነው እኮ የምልሽ አንቺ። 2000 ብር ብቻ ነው አብርሽ የምፈልገው። እኔ በቀን 10,000 ብር እየሰራሁ ለአንተ ይችን ገንዘብ መስጠት ያቅታል? ዞር በይ እባክሽ አንቺ። ከዚህ በላይ ለእኔ በህይወት መቆየት አስፈላጊ አይደለም። ጌታ ሆይ ይህን ስላደረግኩኝ ቅር እንዳትሰኝብኝ አደራን። በህይወት መኖሬ አንተን ከማማረር አላተረፈኝም። ስለዚህ በራሴ ላይ መወሰን ይቀለኛል። ወይኔ ጉዴ! ማሂ ምን እያደረግሽ ነው? ምን ሆነሽ ነው? ለምን ማሂ? እኔን ስለማጠለሽን ትሄጃለሽ? ራሴን ጠላሁት። እኔ የምኖረው ራሴን ስለምወደው ይመስልሻል? እስኪ ቢያንስ አንቺ የምትኖሪላቸው ሰዎች አሉ። አንቺ እኮ ማሂ አብዝተው የሚወዱ ቤተሰቦች አሉሽ። ከዚህ በኋላ የኔ መኖር ለቤተሰቦች ምንም ጥቅም የለውም። እኔ ማለት ያገኛት ወንዱላ ከፍሎ የሚገለገልበት እቃ ሆኛለሁ። አምላክሽን አስቢ ማሂ። ልጅነትሽን ፈጽሞ አይረሳውም። አንድ ቀን ደግሞ እንባችንን ያብሰዋል። ደከመኝ መስኪን፣ ደከመኝ። እኔም ተመልከችኝ እስኪ። ዛሬ ተደውሎ እናቴ በጠና እንደታመመሽ ነገሩ። እናም እናቴ አይኔን ልታይኝ እንደምትፈልግ ጭምር ነገሩ። ግን አልችልም፣ ምክንያቱም ሰፊ እስር ቤት ውስጥ ነኝ ያለሁት። የሆነ ነገር ማድረግ አለብን መስኪ። ምን እናድርግ? እኔ ሀሳብ አለኝ። አብርሽዬ ምንድን ነው? ምን ፈለግሽ? አብሬ መሆን። ምን አስበሽ ነው? ምን አስባለሁ? እንዲህ ስለናፈከኝ ነው። ትላንት አትንካኝ እያልሽ እንቧከረይ ውስጥ ያልነበር እንዴ? ትናንት እኮ አለፈ። ዛሬያችንን ብናጣጥም አይሻልም? እንዲህ በፍጥነት ሀሳብሽን የሚያስቀይር ምን ተገኝቶ? ፍቅር። የምን ፍቅር? ፍቅር አገረሸብኝ። ያሳለፍናቸው ጥሩ ጊዜያቶች ትዝ አሉኝ እና እግሮቼ እየገፉ ወደ አንተ አመጡኝ። እሺ ምን ተገኝቶ ነው ባንዲ እንደዚህ ሀሳብሽን የሚያስቀይረው? ሄሎ ወንድሜ። የነሽ አቦ አለው ወንድሜ። እማ እንዴት ናት? አረ እንዲው ታማለች አንቺው። ትንሽ ብቻ እሺ ወንድሜ፣ እመጣለሁ። እንዲው ውስጥ እሱ ይከተልሽ አቦ። አደራ ወንድሜ፣ እማን ተንከባከባት። ሀዲያ መቼ ለመምጣት አሰብሽ በይ? የስራ ፍቃድ አላገኝ ብዬ እኮ ነው። እስቲ እሱ ይሁንሽ እንዲው ታላይ። እስኪ አሁን አዲስ ነገር የሚኖር ይመስለኛል፣ አሳውቅሃለሁ። እሺ እደውልልሃለሁ።